ኦርቶዶክስን ጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። መጀመሪያው ተከሳሽ ኡስታዝ አቡበከር ማሻአላህ። ሁለተኛው ተከሳሽ አህመድን ጀበል ነው። ተከሳሾቹ ተለይተው ይውጡልን። ስለ መሐመድና ስለ ነብዩ የሚመለከተው ሰውዬ ስለምንድነው ስለ ክርስቶስ ትንታኔ የሚሰጠው? ምን አገባው? እሱ እንደማያመልከው እንደማያምነው የምናውቀው ሰውዬ ትንታኔ ይሰጥ። ይሄ ጉዳይ የሃይማኖት ተቋማት ጉባኤ አይመለከተውም፣ አያውቀውም ነበር። እነዚህ ሁሉ መጽሐፎች ታተመው አያውቅም ነበር። ዛሬ እፎይ ሲነሳ ለእፎይ መግለጫ ስታወጡ እናንተም አብራችሁ አቤት ስትሉ አያታቁትም ነበር። አምላክ ስጋ ለብሷልን እውነት ነውን ብሎ ሲጽፍስ አያገባ አታቁትም ነበር። እናንተ አይመለከታችሁም ነበር ወይ? የኢየሱስ አስተምሮ ምን ነበር? የሚስጥረ ስላሴና ሚስጥሩ የሚል መጽሐፍ ይጽፍ። እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ኮሌጅ ነው፣ የስላሴ ዩኒቨርሲቲ ተማሪና ኦርቶዶክስ ተከታይ ወይ ደግሞ ፕሮቴስታንት ተከታይ ነበር። ይሄ ሰውዬ የጻፈው ግን ሙስሊሙ ነው። እነማን ላሳያችሁ መሰላችሁ? ላውጣላችሁ። ይሄን መጽሐፍ ተመልከቱት። ከመካ እስከ ቫቲካን የሚለው በሐሰን ታጆ የተጻፈው በገጀራ የተሳለው መጽሐፍ ክርስትናና ኦርቶዶክስን ወይ ደግሞ ክርስቶስን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያጠለሽ ጽሑፍ ነው። ክርስቶስ በኢስላም የሚል መጽሐፍ የተጻፈ መጽሐፍ አለ። መጽሐፍ ቅዱስን ማን በረዘው የሚለውን በአያልነህ መሐመድ የተረጎመ መጽሐፍ ነው። ክርስቶስን የሚያጠለሽ ጽሑፍ ያለው ኢየሱስ የእስላም ነብይ ነው የሚል ዝግጅቱ በመሐመድ ኢፍጣር ትርጉሙ በኢድሪስ መሐመድ የተረገመ በነጃሺ መተመም የተጻፈው መጽሐፍ ክርስቶስን የሚያጠለሽ መጽሐፍ ነው። ክርስቶስ ማን ነው? 303 ወሳኝ ጥያቄዎች። ክርስቶስን እበዩ የሚል ደግሞ በኦሮምኛም የተጻፈ መጽሐፍ በኡስታዝ አቡበከር በአህመድ ዲንጀበል 303 ጥያቄዎች የክርስቶስ ውስጥ በውስጥ ምን እንዳካተተ ላሳያችሁ። የክርስቶስ ማን ነው መጽሐፎች ኢየሱስ ማንነት ጉዳይን የሚተነትነው አህመድ ዲንጀበል። ቄስ እንትን አላልኳቸው፣ ፓስተር እንትን አላልኳቸው። አርያርያሰ ሰማይ ልብስኪ ዋሳንክ የብላ ጽየደጎላ ቀይን ዘምድረ ቆላ ማርያም ዘመነ ተድላ ሰላም እናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ የመስጂድ ኢማም ያወጣው ሕግ አይደለም። ራሱ ጌታ አላህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደበት በኩል የደነገገው ነው። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል በሕግም ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለህም። ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድን ሊያጠፋም የሚችል ነው። በሌላው ግን የምትፈርድ አንተ ማነህ? በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። እስከ ሞት ድረስ የታመነ ሁን፣ የሕይወትንም አክሊል እሰጥሃለሁ። ያንተ ሥራ ያንተ ሥራ ለዓለም ይወራ። ያዳነው ኢየሱስ መሆኑን ሲናገር ያልተፈቀደ ይኸው ሰንበት ሲሽር አየነው ሰማነው አያሻም ምስክር ብለው ተነሱበት በጠማማ ምክር ያንተ
ስራ ያንተ ስራ ያንተ ስራ ለዓለም ይወራ። ዛሬ ከቤት ከንብረቱ ወጥቶ በየመጠለያው ወድቆ የሰው ያለሽ ድረሹልኝ በሚልበት ሰዓት በረሃብ አለንጋ እየተገረፈ በርዛት እየተሰቃየ የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት፣ ሃይማኖታዊ ጦርነት፣ ሃይማኖታዊ ጭሆት፣ ሃይማኖታዊ ድንፋታ ፈጥሮ ሀገርን ለማፍረስ መሯሯጥ ይህ የማንም ኢትዮጵያዊ ዓላማና ድርሻ ሊሆን ስለማይገባው ወደ ነፍሳችሁ ወደ ነፍሳችን ተመልሰን ለአንዲት ሀገር ልንቆም ይገባናል ነው መልእክቴ። ከዚህ በተረፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንዳጋጣሚውም ደግሞ በዚህ በባህር ዳር ሀገረ ስብከት ስር ያላችሁ ቤተክርስቲያን አንዲት ብትሆንም በእያንዳንዱ መሪ ያለው ለእያንዳንዱ ሀገረ ስብከት ከዚያም መንበረ ፓትርያርክ አለው ሁላችንም የምንሳተፍበት ቅዱስ ሲኖዶስ አለ። ለምንሰራው ስራ ሁሉ ስሜታውያን አለ። በስሜት አንነሳ። በትዕግስት በፍቅር በጸሎት እያንዳንዱን ነገር ለክተን መጥነን አመዛዝነን የእያንዳንዳችንን ድርሻ አውቀን የእግዚአብሔርን ለእግዚአብሔር ብለን ተመካክረን በጎ ስራ ለመስራት ራሳችንን እናዘጋጅ። ከዚህ ውጭ ግን እያንዳንዱ ዛሬ መጠልሰሚያው ብዙ ነው። የጸሐፍቱ ብዛት ሰላም አይሰብኩም እንጂ ፍቅርን የሚሰብክ የለም እንጂ ጥላቻን የሚሰብከው ብዛት፣ ያላየውን አየው ብሎ የሚሰብከው ብዛት፣ የሚታየው ነገር በጣም ብዙ ነው። ያንን ሁሉ እንከተል ካል እንደ ሃይማኖት የሃይማኖት ድርሻ አይገኝም፣ እንደ ሀገር ሀገርን አይገኝም። ስለዚህ የምንሰራው ሁሉ ተናበን ተስማምተን እንኑር። ጥንቃቄ ግን እናድርግ። ተመሳሳዩ ብዙ ስለሆነ ወደ ነገሮች የሚገፋፉ፣ ወደ ጩኸት የሚገፋፉ፣ ወደ ጥላቻ የሚገፋፉ፣ ወደ መደባደቡ፣ ወደ ደም ማፋሰሱ የሚገፋፉ ብዙዎች ስላሉ እንደዚህ አይነቱን ጆሮ ዳባ ልበስ በሉት። ፍቅርን የሚሰብከውን እንስማ፣ ግን ቤተ ክርስቲያናችንን ደግሞ እንጠብቅ። የሁሉም የደካማ ሁሉ ምንድነው መሞከሪያ ያለ የወደቀ ግንድ አይታችሁ ታውቃላችሁ? ግንድ አንድ ቦታ ላይ ከወደቀው ጫካ አካባቢ መንደርም አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላል። ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያለ ክንዱን ይሞክርበት። አሁን እያየ ነው ያለ ያም ተነስቶ ቤተክርስቲያኗን፣ ያም ተነስቶ ቤተክርስቲያኗን፣ ያም ተነስቶ ካህናቷን፣ ያም ተነስቶ ልጆቿን። ኢትዮጵያዊ ሰው ያን ያህል ይደባደባል? ሞቶስ ያን ያህል ይወቀራል? እንደው አንጀቱስ ይፈቅዳል? ህሊናውስ ይፈቅዳል? ሰው ሆኖ በመፈጠሩ ብቻ ክቡር ሰው ከሞተ በኋላ አስከሬን የሚደበደብበት ሀገር ህግ ባለበት፣ ከሞተ በኋላ እሳት የሚቃጠልበት ሀገር ህግ ባለበት፣ ከሞተ በኋላ ብዙ ፈተና የሚደርስበት ሀገር እምን ዘመን ላይ እንደደረስን ወቁት። ለዚህ አስተዋጽኦ የምናደርገው ተመሳሳይ ስራ በመስራት አይደለም። በጸሎት በትዕግስት በፍቅር በሰላም ወደ እግዚአብሔር በመጮህ ያለምንም መሳሪያ ዓለምን ድል አድርጎ ድል እንድናደርግ ዓለምን አሸንፎ እንድናሸንፍ ያስተማረንን አምላካችን መድኃኒታችን ኢየሱስ ክርስቶስን ስንከተለው ብቻ ነው። የትኛውንም መሳሪያ አልያዘም፣ ግን በትዕግስቱ በፍቅሩ በሰላም ሁሉንም አሸንፎ እንድናሸንፍ አስተምሯል። ስለዚህ አዲስ ነገር አለመኖሩን አውቀን በዓለም ሳላችሁ መከራ አለበት። ነገር ግን አይዟችሁ አትፍሩ፣ እኔ ዓለምን አሸንፌዋለሁ። እኛም እናሸንፈዋል። እና ቅዱስ ጊዮርጊስ አሸንፈዋል አላሸነፉ? ስንት ነገስታት ነው ቅዱስ ጊዮርጊስ ያሸነፈ? 70 ነገስታት። ምንድን ነበር በእጁ ያለ? ጦር፣ ሰይፍ። ምንድን ነበር በጊዮርጊስ እጅ ያለ? ነፍጥ።
ነገር በጊዮርጊስ እጅ አለ። ወንጭፍ፣ ድንጋይ፣ ጎራዴ ምንም ነገር አልነበር። መስቀሉ ብቻ ነው በእጁ ያለ። እምነት ነው ያለ፣ ትዕግስት ነው ያለው፣ ፍቅር ነው ያለው። በጸሎቱ እሳት አውርዶ በእሳት አቃጥሏቸዋል። በጸሎቱ እሳት ጥሩ አይደለም፣ እሳት አንድዶ አይደለም። በታምራት ነው ከእግዚአብሔር በሆነ ኃይል። እፎይ 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 እፎይ